ነገር ልነግርህ እፈልጋለሁ። አንተ ብትሆን እዚህ ጋር ህግ መጫወቻም ሆነ መጨማለቂያ ነገር አይደለም። ልጄ ጠፍቶብኛል ብዬ በትላንትናው እንደዚህ አይነት ሀሳብ ተነስቶ በማግስቱ ልጄ ሲጠፋ ማንንም ልጠረጥር አልችልም። ምክንያቱም ከዚህ ቀደም የተደረገ ነገር ስለሆነ ልጄም ከመጥፋቱ አንድ ቀን በፊት ቡዜ መታ በጣም ተጨቃጭቀን አስፈራርታኛለች። ይብን ገባ በጣም ብዙ ነገር ተፈጥሯል። ሰው ከሷ ውጪ ማንን ነው ሊጠረጥር የምችለው? ይሄን ነገር ማሰብ ይኖርብሃል በመጀመሪያ ደረጃ። እርግጠኛ መሆን መቻል ደግሞ መጀመሪያ ማለት ነው። ይሄ አይደለም እኔ መጠራጠር ህግም የሚጠራጠረው ነገር ነው። እንደ እውነቱ እንሂድ ከተባለ ማለት ነው ከዚህ በፊት በልጄ ጉዳይ ላይ እንደዚህ አይነት ነገር ተፈጥሮ ያውቃል። በልጄ ጉዳይ ተካሰን እናውቃለን። ልጄ ከኔ ጋር ጠፍቶ አንተ ጋር ሆኖ ደብቀብኝ ስልክህን አጥፍተህ ምናምን ይሄ ነገር ተፈጥሮ ያውቃል። ገባ ህግም ቢሆን ጸባለሽ ወይ ከማን ጋር ነው ጸብሽ? ከዚህ በፊት እንደዚህ አይነት ኬዝ ተፈጥሯል ወይ ብሎ ሊጠይቅ የሚችለው እንደዛ ነው። እኔ አለመክሰሴ ቢኖር ራሱ ጀስት ዝም ብዬ ልጄ ጠፍቷል ብዬ ለማመልከት እንኳን ቤት ጸባለሽ ከእንደዚህ አይነት ሰው ጋራ ጸባለሽ ከእንደዚህ አይነት ሰው ጋራ ተብሎ ይጠየቃል። ከዚህ በኋላ ከዚህ በመቀጠል ደግሞ ትናንትና ምን ተፈጥሯል ብሎ የሚጠየቅ ነገር አለ። ይሄንና ልንተባበርሽ ነው። ዝም በል ማወቅ ያለብን ለእኛ አይደለም እናሳውቃለን። ዳኒ ሩታ ስሚኝ፣ ከዚህ በፊት እኔን እኮ ወስደሻል ነው ያልሽኝ። አይኔን እያየሽ ባልወሰድኩበት ከዚህ በፊት ታውቂያለሽ። ለአንቺ ብዬ እንዴት ትወስዳለህ ከጀርባዋ ብዬ ስከራከርልሽ ወስደሻል ግግም ብለሽ። ይሄ በራሱ ያስጠይቅሻል። እንደ እናት ጠፍቶብኛል ብለሽ የምታስቢ ይህም እኮ ልጅ የኛም ቤተሰብ ነው። ማወቅ ያለብሽ ነገር አንቺ ከዚህ በፊት የምታደርጊያቸው ነገሮች እንዳትታመኝ ነው የሚያደርግሽ። ከዚህ በፊት ብዙ ነገር ብዬሻለሁ። የምር ይሄ ልጅ ጠፍቶ ከሆነ መሀል ላይ ተጎጁ ማን ነው? ህፃኑ ልጅ ነው። ስህተት አትስብ፣ የማይመች ቦታ ላይ አትቁሚ። ይሄ ነገር ልክ አይደለም አለሽ። አሁን ዛሬ ላይ እሺ አላወቅኩም ብለሽ እንመንሽ። እንዴት ነው ልናምንሽ የምንችለው? ከዚህ በፊት ባደረግሽው ነገር እሺ ጠይቅሽ ልጄ በማግስቱ ሲጠፋ አንቺ ትናንትና ቤት የመጣሽ እንደዚህ አይነቱ ካታ ተፈጥሮ ነበረ። ከአንቺ ጋር በጣም ተጨቃጭቄ ነበረ። ማንን እንድጠረጥር ፈልገሽ ነበር ማለት እንዴት ማንን ላስብ እችላለሁ? ሲቀጥል ደግሞ ከዚህ በፊትም እንዲሁ ወንድምሽ ልጄን ወስዶብኝ በህግ ነው አይደል ያስመለስኩት። ማንን ላስብ እችላለሁ? ኖርማሊ ሆነሽ አስቢውና ሄርሜላንም ጠርጥረሻል እኮ ሄርሜላንም ጠርጥሬያታለሁ። ምክንያቱም ከዚህ በፊት በአንተ ሀሳብ ተስማምታ ልጁን ቤቷ ወስዳው ስለነበረ እሱም ብቻ አንዴም ሁለቴም ሶስቴም በቤታችሁ ስመጣ ስላልነበራችሁ ኦፍኮርስ ጠርጥሬያታለሁ። ማንም አይደለም ይሄንን ሊያደርግ ይችላል ብዬ ቆይ እንዴት ገነት እንዴት ልትመጣል ይችላለች እንዴ? ማለት አክስት ነች የተወሰደችው ተባለ። ገነት ናት የሚል በፍጹም ሊመጣልኝ እንኳን አይችልም። እና እንደዚህ አይነት ነገር ተፈጥሮ ማንን ላስብ እችላለሁ? በእኔ ቦታውን አንተ ሪል አስበውና ማንን እንዳስብ ነው የምጠብቀው? ሁላችሁም የምታስቡት ነገር ነው። ገባ አይደለም? ነገሮች ፖዘቲቭሊ ማሰብ ስላልፈለግክ ነው። አፍሽን አለስልፈሽ ብትመጪኝ እኛ እናዳምጥ። በመጀመሪያ ይሄንን ነገር ሰማኝን ነገር ነው እያስረዳው ያለሁት። አለሰለስኩም አላለሰለስኩም እዛ ህግ ጋር ሄደን የምንነጋገረው ነገር ተነጋገሩ። እኛ ያገባን በቃ እኔ እንዳሰማሁት ፈልጋለሁ። በመጀመሪያ ዛሬውኑ ልውሌ ነገ ጠፋል ይባል። ይሄ ነገ ጠፋል ብላችሁ ነገሩን ለማሰብ ስትጀምሩ ትናንትናውኑ ቡዜ መታ ልጁን ሀያቱ ጋር ይደግ ስላለች እናንተ የሆነ ነገር አሰባችሁና በቃ እንደዚህ አይነት ነገር ብንል ነገ ላይ አመኔታ ይኖራል ብላችሁ ሁለታችሁም ተነጋግራችሁ አጋጣሚውን ተጠቀማችሁት። እና ቡዜ አስጨርሱኝ አንዴ አስጨርሱኝ። ቡዜ ትናንትና ስለመጣች በነጋታው ሉሌ ጠፋ ቢባል እሷ ላይ ሞርጥ አመኔታ ይኖራል ብላችሁ አሰባችሁ። ነገር ሳይሳካ ደግሞ ሲቀር ጠረጥራት ነበር ምክንያቱም እንደዚህ አድርጋ ነበር የሚለው ነገር አግባብ አይደለም። ሲጀመር ባልጠፋ ልጅ ራሳችሁ ሁለታችሁ ተመካክራችሁ ባሰባችሁት ነገር ላይ አሁን እኛን እንደዚህ አይነት ምክንያት ባሰጡን ተገቢ አንዴ ሆኗል አይደል? ብዙ ጊዜ ጥፋቶች ተከስተዋል። እውነት ነው። ይሄ ደግሞ የኔ ጥፋት ነው፣ የእነሱም ጥፋት አይደለም። የሶስታችሁ ጥፋት ነው። አስተካክሉ። ፍቅርም አለች ከእናንተ ጋር የአራታችሁ ጥፋት ነው። ኧረ ፍቅር የምታውቀው ነገር የለም እዚህ ውስጥ አትክተት። ምንም አትክተት። ምንም አስጨርሰኝ እኮ እኔን። ፍቅርንም አትክተት፣ ኢርፋንም አትክተት፣ ዴቭንም አትክተቱት። እዚህ ውስጥ ዴቭም አለበት እያላችሁ ነው። ዴቭም የለበትም። እኔ ምንድን ነው ያልኩት? አረጋጋት ዴቭ እንጂ ያልኩት ልጁ እኔ ጋር ነው ብዬ ለዴቭ አልነገርኩትም። እኔ ዴቭ የሚያውቀው ነገር የለም፣ ፍቅር የምታውቀው ነገር የለም። ግን አረጋጓት ብዬ ነው እየላኩ የነበረው እና ለእሷ ለምን አታስጨርሰኝም አብርሽ? እሷ የምታውቀው ነገር የለም እያልኩ ነው። ገብቶሃል አይደል? እኔ አረጋጓት ብዬ እንጂ የላኩት ልጁ እኔ ጋር ነው ብዬ ለእነሱ የሚያውቁት ነገር የለም። የሚገርመኝ ነገር ምን እንደሆነ ታውቂያለሽ? የምትይዙትም ሰው አታውቁም፣ ምንም አትሉም። ለምን እንደዚህ እንደምታደርጉ አይገባኝም። አንቺ በተለይ እኔ ይሄንን አድርጌያለሁ ካልሽ በጣም ነው ማዝነው። ገና እኔ ራሴ ነኝ በጣም ነው ማዝነው። እንዴት ታደርጊያለሽ? እንዴት ሳስቻለሽ አንቺ? ቆይ የምር እሺ እንበል አይደለም፣ አላመንኩም ግን የምር ነው እሺ እንበል። እንዴት ነው አንቺ? ቆይ እንዴት አስችሎሽ ግን እንደዚህ ታደርጊያለሽ ስታስቢው? ይሄ ግን አይመስልማ። የማይመስል ነገር ለምን አትንገርም የሚባለው? አሁን አለፈ። እኔ ያተሸወድኩ አይደለም ቆየ የተሸወድኩበት ጊዜያቶች። አሁን ግን አልሸወድም። አሁን ምንድነው ሌላ ንግግር እንድናወራ ነገር
በመነጋገር እንፍታ እያልን ነው። አይሆንም የምትሉ ከሆነ ደግሞ ኬፋ የምትለው ነገር ካለ ከሀሳብ ስጥ። ፋ አይመዳኔ ለማንተ የፈለጉት አንደኛ እዛ ሄደን መነጋገር ነው የፈለጉት። ምንም መነጋገር እኮ አይደለም፣ ተገባላችሁ ነው። ምንም መነጋገር የለም። አንገባምኛ ለምንድን ነው እንደዚህ ኦልሬዲ ያደረጋችሁት ነገር ያስገባችኋል። እኛ አንግባም እዛ ሄደን እንነጋገራለን። የሆነ ጥያቄ ጠይቁላል አይደል? መመለስ አለብን፣ እንመልሳለን። መግባትና ለመግባቱን ማስገባትና ለማስገባቱን ለነሱ ተውላችሁ። አንደኛ ሁለተኛ ነገር ደግሞ ማለት ነው እዚች ጋራ ምንም ያላስተዋላችሁት ነገር ምን እንደሆነ ታውቃለህ? እኔ እንደዛ አይነት ነገር አድርጌ መጥፎ እንደሆነ እያወቅኩኝ ህግ ይህን ነገር ሊጠይቀኝ እንደሚችል እያወቅኩኝ ልጄን ጥዬ እስር ቤት እንዴት ነው ልገባ የምችለው? ይህን ራሱ እኮ ማሰብ አልቻልክም እኮ። እኔ ልጄ ተለይቶ ከኔ እናንተ እንደምታስቡት ወደ አንተ መጥቶ ምናምን ልጄ እኔ እኮ ብዙ ነገር የምሆንለት ለልጄ ስል ነው። ገባ? በጣም ብዙ መስዋዕትነት የምከፍለው ለልጄ ለመኖር ስል ነው። ግን እዚህ ጋር ልጄን ጥዬ እስር ቤት እንዴት እንድገባ ታስባለህ? ይህንን ጥፋት ሰርቼ ነገ እኔን እንደሚያስጠይቀኝ እያወቅኩኝ ሊያሳስረኝ የሚችል ስራ እኔ ስሰራ ይህንን ራሱ ማገናዘብ አልቻልክም። ገባ አይደለም? ሲቀጥል ደግሞ ደጋግሜ የነገርኩ ነገር ቢኖር በዙሪያሽ ማን አለ? ከማን ጋር ጸበኛ ነሽ? ትናንትና ምን ተፈጥሯል? ከዚህ በፊት ምን ተፈጥሯል? የሚሉትን ጥያቄዎች ይጠይቁናል። በጥርጣሬ ደግሞ እናንተን እንደዚህ ብዬ መናገሬ ሊያስጠይቀኝም አይችልም ነበር። እናንተ ስላልተረዳችሁት ነው እንጂ ገባ? ድብና አድርገሻል ብለሽ ስትከራከሪ ያስጠይቅሽም። በጥርጣሬ ልክ ነሽ። እንዲህ ሊሆን ይችላል። ጥርጣሬ ልክ ነው። ዝም ብዬ ላመለክት እኮ እችላለሁ። ገባሽ አይደል? እኮ እሱን ነው የምልሽ። እንደዛ አይደለም ያመለክት እሷ እኮ እንደዛ አይደለም ያመለክትሽ። አይ ነው ወስደውብኛል ነው ያልሽው። ተጠራጥሬያለሁ። ትናንትና መታችሁ ዘጋችሁብኝ። ግን 3 ወር ይሞላል። ልከሳችሁ ማይችለው ተጠራጥሬያለሁ አላልሻቸውም? ለነሱ እዚህ ቦታ ላይ እንዲፈተሽልኝ እፈልጋለሁ። ለምን አላልሽም? እሺ ነገርኩሽ ናቸው ብለሽ ነው እኮ የሄድሽው አንቺ ናቸው እኮ። ምክንያቱም ይሄ ነገር ደግሞ ያስጠይቅሻል። ትናንትና እንደዛ ተናግረሽኝ በማግስቱ ልጄ ስጠፋ እንዴት ነው አንቺ ላጠረጥርሽ የምችለው? ቆይ መጀመሪያ ነበር ይሄን ነገር ቆም ብሎ ማሰብ። ዝም ብዬ እንኳን ከስ በከስ እንኳን እናንተ እንደምትጠረጥሩ በደንብ ማወቅ አለባችሁ። ምክንያቱም ዛሬ ከእናንተ ጋር ነው። ከዚህ በፊትም እንደዚህ አይነት ኬስ ተፈጥሮ የሚያውቀው ከእናንተ ጋር ነው። ገባ አይደለ? አሁንም ደግሜ የምነግርህ ነገር ቢኖር እኔ ሊያሳስረኝ የሚችል ነገር እያደረግኩኝ ልጄን ጥዬ እስር ቤት መበስበስ የምፈልግ ሴት አይደለሁም። ልጄን በስነ ስርዓት ማሳደግ የምፈልግ ሴት ነኝ። ለልጄ መኖር የምፈልግ ሴት ነኝ እንጂ ራሴ ላይ ወንጀል ጠብትቤ እስር ቤት መግባት የምፈልግ ሰው አይደለሁም። ይሄን ጠንቅቀህ ማወቅ አለብን። ነገሮች ወደ ራስሽ ሲመጡ ሳይሆን ሩታ ይሄን ነገር ቆም ብለሽ ማሰብ የነበረብሽ አንቺ መጀመሪያ ይህንን ነገር ቆም ብላችሁ ማሰብ የነበረባችሁ አድርገሻል ብዬ አይተሽኝ ታውቂያለሽ? በደምብ አድርገሻል ብዬ አታውቃለሁ። አሁንም እየወነጀልሽኝ ነው። አሁንም እየወነጀልሽኝ ነው። ሌላ ውስጥ ጸብ ውስጥ አታስገብኝ። የባሰ ማለት ነው። አሁንም ወንጀል ነው የተያዝሽው። ጥፋት እንዳልሰራ ሰው ነው አሁን እያወራሽ። ገነት አደረኩ ወንጀል እየሰራሽ ነው። አሁንም አድርገሻል ብዬ ያደረኩት ነገር የለም። እንዲህ ብትሆኚ እንዲህ ተመለሺ እንደዚህ አድርጊ ነው የምላት። እያንዳንዱ ቪዲዮ መረጃ አለኝ። ገባሽ አይደለ? አሁን ሌላ ነገር አጨምሪብኝ። አንቺ ያደረግሽው ሳይበቃሽ እንደገና ሌላ ነገር አጨምሪ። አሁንም እኔ ነኝ ያደረኩት እያልኩ ነው። ገባሽ? ዋሸሁበት ነው። ማመንሽ ቁጥሩ ነው። በቃ ማመንሽ ነው። አሁንም በህግ ፊት ብትጠየቅ ይሄንን ነው የምመልሰውልሽ። እኔ ላንቺ ማነሳልሽ ነገር አለ። በመጀመሪያ ይሄ ነገር እኛ ላይ እኛን ሳያስጠቁር ሲቀር እናንተ የፈጠራችሁት ነገር እኛን እግዚአብሔር ይመስገን አሁን ለኛ ስለቆምንና እስር ቤት ስላልገባን እናንተ ባሰባችሁት መልክ ነገሮች ስላልሆኑ እኔ ልጄ ከነ ልጄ እስር ቤት መግባት ፈልጋለሁ። ልጄን እኮ ማሳደግ ፈልጋለሁ። መጀመሪያ ነበር ይሄን ሀሳብ ከገንዲ ጋር ቁጭ ላይ ስታስቢው ኖ